አንዲት ሴት ከሆነ ከተማ ሙቭ አድርጋ ወደ ሌላ ከተማ ትገባለች እና እቺ ሴት ወደ አንድ ሊፍት ላይ ትከራይና ትገባለች። እዛ የተከራየችበት ፎቅ ላይ ፊት ለፊት ደግሞ አንድ ወንድ ልጅ አለ እና እሷ መስኮቱን አንድ ጊዜ ከፍታ በምታይበት ሰዓት ላይ እሱም መስኮቱን ከፍቶ እያየ ያለ ይመለከታታል። ያችን ልጅ ከተመለከታት በኋላ ያችን ልጅ ይወዳታል ማለት ነው። እሷ ደግሞ ምንም ኬር ሳትሰጠው መስኮቱን ዘግታ ትገባና ያ ልጅ እሷን ሁሉ ጊዜ አብዛኛው ጊዜ እሷ ወደምትሰራበት ቦታ እየሄደ ይከታተላት ነበር ማለት ነው። እሷ ደግሞ ወደምትሰራበት ቤት ደግሞ የሆነ ወንድ መጥቶ የእሷን ጓደኛ ሁልጊዜ ያስጨንቃት ነበር እና ለፍቅሬ ምላሽ ስጪኝ፣ ካልሆነ ይህንን አሲድ ፊትሽ ላይ ደፋብሻለሁ በሚልበት ሰዓት ይህንን ነገር ያቺ ሴት ትሰማና እስቲ ድፋባት የሚል ነገርን ይዛ ራሱ ላይ እጁ ላይ ትደፋበታለች ያንን አሲድ። ከዛ ትቀጠቀጠውና ታባረረዋለች። ከዛ ያ ልጅ ወደዛ ገብቶ እጁን ጠቅልሎ በተቀመጠበት ሰዓት ላይ የወሱ ጓደኛ ፖሊስ ያንን እጁን ያይና ምን ሆነ ነው ጀኔ በሚልበት ሰዓት ላይ የሆነ ሴት ናት እንደዚህ ያደረገች ሲል የሱ ጓደኛ ደግሞ የሚወዳት ልጅ ናት እንደዚህ ያደረገችው ይላል። አይ የምትወደኝ ልጅ አይደለችም የሆነ ሴት ናት በሚልበት ሰዓት እሷስ ብትሆን እንዴት እንደዚህ ታደርጋለች? ሴት ልጅ እንዴት ተመታሃለች? የሚል ነገር ፖሊሱ ሲናገር አንተ እሷን ስለማታውቃት ነው ብሎ ያ ልጅ ይናገራል። ከዛ እንዴት ነው ማላውቃት ብሎ ናሳየኝ ብሎ እሷ ወደምትሰራበት ቦታ ይዞት ይሄዳል ማለት ነው። ያቺን ልጅ ሊያሳየው ማለት ነው። ከዛ ከስራ ወጥታ ወደ ቤት ልትገባ ስትል ወደ አንድ ባጃጅ ትገባለች ማለት ነው። ወደዛ ባጃጅ ውስጥ በምትገባበት ሰዓት ያ የሚወዳት ልጅም እዛ ባጃጅ ውስጥ ይገቡና መሀል ላይ የሆነች ሴት አለች እና እሷ በምታሰልበት ሰዓት ላይ ያቺ ሴትዮ ቦታ ቀየረኝ ትለዋለች። እሺ ብሎ ደስተኛ ሆኖ ቦታ ቀየራትና ከእሱ አጠገብ ተቀመጠ። ከዛ እንተዋወቅ አላት። ከዛ እሺ አለችው እና ቻንድራ እባላለሁ አለችው። እሱ ደግሞ ሰኒ እባላለሁ ብሎ ከዛ አወቅሽኝ እዛኛው ፎቅ ላይ የምኖረው ልጅ ነኝ አለ። አውቄያለሁ አለችው። በዚህ አጋጣሚ ላይ እያወሩ እያለ የጓደኛዬ ልደት አለና በዛ ልደት ላይ አንቺ እንድትሳተፍ ይፈልጋለሁ የሚልን ነገር ያነሳላታል እና እስቲ ከቻልኩ እመጣለሁ ብላ ትሄዳለች ማለት ነው። ቻንድራ ወደ ልደቱ ፕሮግራም ትሄዳለች ማለት ነው። ወደ ልደቱ ፕሮግራም ከሄደች በኋላ ሰኒን ይጠሩታል ጓደኞቹ። የሆነ ሰው በር ላይ እየጠበቀ ነው ብለውት በሚሄድበት ሰዓት ላይ ቻንድራ ቆማለች እና ቻንድራን በሚያይበት ሰዓት ላይ በጣም ይገረማል እና የሱም ጓደኞች በጣም ይደነቃሉ። ቻንድራ በጣም አምሮባት መጣች ማለት ነው እዛ ፕሮግራም ላይ እና ሁሉም ሰው በቻንድራ ውበት ተደንቆ እያለ ያ ፕሮግራም ይካሄዳል ማለት ነው። ያ ፕሮግራም ጥሩ እየተካሄደ እያለ ፖሊስ ወደዛ ፕሮግራም ይመጣና እዚህ ውስጥ አደንዛዥ ዕፅ አለ እና ሁላችሁ መፈተሽ አለባችሁ የሚልን ነገር ያነሳላቸዋል። አይ አለቃ ምንም ነገር የለም የሚሉበት ነገር ሲያነሱ እዛ ፕሮግራም ላይ የመጣው ያኛው ፖሊስ የዛኛው ጓደኛ ነበረ። ቻንድራ የቀጠቀጠችው የሱ ጓደኛ ነበረ እና ፕሮግራሙ ላይ እሱ የሆነ ነገር ፈልጎ ነው የመጣው እና በሚለምኑበት ሰዓት ላይ እሺ ብሎ ያንን ፕሮግራም ትቶላቸው ይወጣል ማለት ነው። ልደቱ ፕሮግራም አለቀና ናይጅል ቻንድራን ሊሸኛት ይወጣል። ከዛ ቻንድራ ደግሞ ና ቤት ገባ ብላ ይዛ በምትወጣበት ሰዓት ላይ ወደ ቤት በምትገባበት ሰዓት ላይ በመስኮት ሆኖ ሰኒ ይመለከታት ነበር። ሰኒ በሚመለከትበት ሰዓት ላይ ሰኒ በጣም ይቀናና በናይጅል ሁኔታም ይናደድና እንዴት እንደዚህ ያደርገኛል የሚልን ነገር ያነሳና በሩን ትዘጋበታለች ናይጅል ላይ ማለት ነው። ጠዋት ላይ ሰኒ በተኛበት ስልክ ይደወልለትና ናይጅል ወደ ቤት አልገባም ማታ ምንድነው በሚሉበት ሰዓት ላይ ቤተሰቦቹ ሰኒ ትዝ ይለውና ወደ ቻንድራ ቤት ሄዳል። ቻንድራ ቤት ሄዶ በሚያንኳኳበት ሰዓት ላይ አይከፈትለትም። በዚህ ሁኔታ ላይ እየተመለሰ እያለ የሆነ ሰው ሄዶ ወዲያው ሲያንኳኳ ተከፍቶለት ይገባል። ቻንድራ እየተጫወተችብን ነው። ናይጅልም ደግሞ ማታ ቤት አልገባም የሆነ ችግር አለ ብሎ ለቬኑ ይነግረዋል ማለት ነው። ለቬኑ እያወራለት እያለ ደግሞ ቻንድራ ወደ ሰኒ ቤት ትመጣና ይቅርታ ቀደም በር ያልከፈትኩልህ እኔ ከእንቅልፌ መነሳት ጠዋት ጠዋት ስለማልወድ ነው ብለው በምታወራበት ሰዓት ላይ አይ እኔ ናይጅልን ፍለጋ ነበር የመጣው ስትለው ናይጅል እኮ ማታ ወጥቶ ሄዷል ናይጅል እኔ ጋር አልነበረም ስለዋለች። እዚህ ሁኔታ ላይ ሰኒ ጫማውን ጎንበስ ብሎ በሚመለከትበት ሰዓት ላይ የቻንድራ ጫማ ላይ ደም ይመለከታል። በዚህ ሁኔታ ላይ የባሰ ጥርጣሬ ውስጥ ይገባና ቻንድራን ለመከታተል ይወስናል ማለት ነው። ሰኒ ቻንድራን መከታተል ጀመረ። ቬኑ ደግሞ ናይጅልን ለመፈለግ ወደ ቻንድራ ቤት ለመሄድ ሲያስብ ናይጅል ደግሞ በፖሊስ መኪና ይመጣል። በዚህ ሁኔታ ቬኑ ይረጋጋና ማታ የት ነበርክ በሚልበት ሰዓት ላይ ማታ ቻንድራ ጋር ነው ያደርከው ሲለው አይ አላደርክም ውጪ ነው ያደርከው በሚልበት ሰዓት ላይ አው ቀለደ ነው እና የት ነው ያደርከው በሚልበት ሰዓት ላይ ፖሊሶች ያዙኝና መንጃ ፈቃዴን በሚጠይቁበት ሰዓት መንጃ ፈቃዴን ውጪ ነበር የረሳሁት እና ፖሊሶች ይዘውኝ ገብተው ነው እና ሌላ ቦታ ነው ፖሊስ ጣቢያ ነው ያደርኩት የሚልን ነገር ለቬኑ ሲያነሳለት እሺ ብሎ ይሄዳል ማለት ነው። ቻንድራን ደግሞ እየተከታተላት ስለነበረ ሰኒ ቻንድራ እየሄደች እያለ አሲድ የደፋችበት ሰውዬ ባጃጅ ውስጥ ቁጭ ብሎ ነበር እና ዛሬ አለቃተም ብሎ ቻንድራን በመርፌ ወጋትና ወደ ባጃጅ ውስጥ ሊከታት በሚል እየታገሉ እያለ
ሰኒ ይደርስባቸዋል። ከዛ ቶሎ ብለው ባጃጅ ውስጥ ይከቷትና ይዟት ይሄዳሉ። በዚህ ሁኔታ ላይ ሰኒ በጣም ይሮጣል ማለት ነው እና እርዳታም ለመጠየቅ ሞከረ፣ ምንም ማድረግ አልቻለም። እና በዚሁ ፊልም መካከል ከዚህ መሀል ላይ የሚገባ የሆነች ልጅ ለአባትየው ታሪክ ንገረኝ ትለዋለች። የቫምፓየር ታሪክ ንገረኝ በምትልበት ሰዓት ላይ የቫምፓየር ታሪክ ይነግራታል ማለት ነው ለልጅቷ ማለት ነው። ይሄ የፊልሙ የታሪኩ ክፍል ዋና። ቸንደራ ያገታት ሰውዬ ይዟት እያወራት እያለ አለቅሽም ማን ላይ ነበር አሲድ የደፋሽው እኔን የቀጠቀጥሽ ብሎ በሚያወራበት ሰዓት ላይ ቸንደራን ይዟት እያወራት ነበር። ቸንደራ ደግሞ አንገቱን ትነክሰዋለች ማለት ነው። በዚህ ሁኔታ ላይ የቫምፓየር ሁኔታዋ ተቀየረ ማለት ነው። ከዛ ሁሉንም ቀጥቅጣ ያለ ሰኒ ድንገት ይመለከታታልና ያ ሁኔታዋ የቫምፓየር እና የሆረር ነገር ስለነበረ በዚህ ሁኔታ ላይ ሰኒ ይደነግጣል። ሰኒ ደንግጦ ፌንት ይጨራል ማለት ነው። ከዛ ሰኒ በሚነቃበት ሰዓት ላይ ቸንደራ ከሬሳዎች ጋራ ሰኒን አስቀምጠው ነበር እና ሰኒን ሁለት ምርጫ ሰጠችው። ይህንን ሬሳ እንዳስወግድ እርዳኝ ወይ ደግሞ ከነሱ ጋር ልቀላቅል በምትልበት ሰዓት ላይ አይ እረዳሻለሁ ብሎ ሰኒ በፍርሃት ይነግራታል ማለት ነው። ሬሳውን አብረው ሆኖ ካስወገዱ በኋላ ሰኒን ይዛው ሄደች ወደ ራሷ ቤት ማለት ነው። ከዛ በኋላ ተኙ። ጠዋት ላይ በሚነሱበት ሰዓት ላይ ያ ነገር ትዝ ስላለው ሰኒ ፈርቶ ቀስ ብሎ ለመውጣት በሚያደርግበት ጥረት ሁኔታ ላይ በሩ ቁልፍ ነበር። ከዛ በዚህ ሁኔታ ላይ ጋዜጣውን ቀዶ ጓደኛውን ምልክት በሚሰጥበት ሰዓት ላይ ጓደኛው ያሾፍበታል። ተሳካ የሚል ነገር ያነሳለታል ማለት ነው፣ እሱ ስላልገባው ማለት ነው። በዚህ ሁኔታ ላይ የፀሐይ ብርሃን ወደ ቸንደራ ላይ በሚወጣበት ሰዓት ላይ የቸንደራ ቆዳ መቆሳሰል ይጀምራል። በዚህ ሁኔታ ተነቃና ዘላ ትይዞና እሱን ወደዛ ካደረገችው በኋላ ያንን ነገር በጋዜጣ ሸፍና ይህንን ነገር ለማንም እንዳይናገር ቃል ታስገባዋለች ማለት ነው። ለማንም እንዳይናገር ቃል ካስገባችው በኋላ ሰኒና ቸንደራ ትንሽ መግባባት ጀመሩ፣ ትንሽ መዋሃድ ጀመሩና ይዛው ትሄዳለች ወደ አንድ ቦታ ይዛው ሄዳ የሆነ ደም ይዘው ይመጣሉ። ኦ ኔጌቲቭ ደምን ይዘው ይመጡና ኦ ኔጌቲቭ ደም ብቻ ነው የምትጠጪው ይላታል። ኦ ኔጌቲቭ ደም ነው መጣጣው በጣም ይጣፍጣል የሚልን ነገር ተመልሰለታለች። በዚህ ሁኔታ ላይ ሰኒ በጣም ይደነገጣል፣ የሱም ደም ኦ ኔጌቲቭ ስለነበረ ማለት ነው። ከዛ ወደ ቸንደራ ቤት ከገቡ በኋላ እዚህ ቤት ከደም ውጭ የሚጠጣ ነገር የለም በሚልበት ሰዓት ላይ የሚጠጣ ነገር የለም ብላ ና እንውጣ ሌላ ቦታ ተጠጣለ ብላ ለሊት ስለሆነ ይዘው ወጣች ማለት ነው። ልክ እነሱ ሲወጡ ያ ፖሊስ የቸንደራ ቤት ለመግባት ወስኖ ይገባል ማለት ነው። የቸንደራ ቤት ገብቶ እየፈተሸ እያለ ቸንደራና ሰኒ ደግሞ ብዙ ነገር እያወሩ ይሄ ነገር እንዴት እንደተፈጠረ እየነገረችው ጥሩ መግባባትን እያሳዩ እና አሪፍ ጓደኛሞች ሆነው እነሱ ወጣ አሉ ማለት ነው። እና እነሱ እያወሩ እያለ ያ ፖሊስ ደግሞ የቸንደራን ቤት እየበረበረ ነበር ማለት ነው። እና ብዙ ነገሮችን እየተመለከተ ግራ በመጋባት ውስጥ እያለ ቸንደራና ሰኒ ያንን ወክ ጨርሰው ወደ ቤት እየገቡ እያለ ቸንደራ ወደ ቤቷ ልክ ስትገባ ፖሊሱ እየፈተሸ ነበር እና እሷ በመስኮት ገባች ማለት ነው። በመስኮት ገብታ እሱ ሲተኩስባት ያንን ተኩስ የሰሙት ጓደኞቹና ሰኒ ወደ ቸንደራ ቤት ለመሄድ ቶሎ ወስነው ይሄዳሉ ማለት ነው። በሚሄዱበት ሰዓት ላይ ሰኒ ይመጣል። ሰኒ ሲመጣ ቸንደራ ፖሊሱን እጁን ትነክሰዋለች ማለት ነው። እጁን ስትነክሰው ሰኒ ደግሞ ፖሊሱን እባክሽ አትግደዩ በቃ የሚልን ነገር ያነሳላታል ማለት ነው። ከዛ እሱን እያወራቸው እያለ ያ ፖሊስ ከወደቀበት ይነሳና ጥይት ይተኩሳል። በሚተኩስበት ሰዓት ላይ ሰኒ ላይ ያሽጉጥ ይተኮስበታል። ሰኒ ይወድቃል ማለት ነው። ከዛ በኋላ እነሱ ሰኒን ይዘው ወደ አረጀ ሆስፒታል ይዘው ይሄዳሉ። ምክንያቱም ወደ ትክክለኛ ሆስፒታል ይዘው ከሄዱ ያ ነገር ሚስጥሮ ስለወጣ ቸንደራ ልትገደል ነው ማለት ነው። ስለዚህ ወደዛ ይዛው ሄዳ ቸንደራ ሰኒን ልታከመው ወሰነች ማለት ነው። ያኛው ፖሊስ ወደ ሆስፒታል ገብቶ ስለነበረ እና ደም በሚሰጥበት ሰዓት ላይ ደሙን እያየ ይማረካል ያ ፖሊስ ማለት ነው። ከዛ በኋላ ሰኒም ደግሞ አገግሞ ይጠይቃታል ማለት ነው። እኔን ብትነክሽኝ እንዳንቺ መሆን እችላለሁ የሚልን ነገር ሲያነሳላት እንደኔ መሆን ትችላለህ ትለዋለች ቸንደራ ማለት ነው። ያኛው ፖሊስ እነ ቸንደራ ወዳሉበት ቦታ ልክ ሲመጣ እነ ቸንደራ ደግሞ እየወጡ ነበር እና እነሱም ሲመለከቱ እሷም ደግሞ መኪና ውስጥ ሆና በመስታወት በምትመለከትበት ሰዓት ላይ ፖሊሱ እየተቀየረ እንደሆነ ለሰኒ ትነግረዋለች ማለት ነው። ከዛ የፖሊሱ ባልደረባ ደግሞ ተጎድቶ ነበር እና የሱ ደም ፈሶ ነበር። ፖሊሱ ጎንበስ ብሎ ደሙን ይዞ ይልሰዋል ማለት ነው። ደሙን ከላሰ በኋላ የሥራ ባልደረባው በጣም ይደነቅና በሚገረምበት ሰዓት ላይ የሱንም ደም መጦ ያ ፖሊስ ይሄዳል ማለት ነው። ከዛ እነ ቸንደራ ያሉበት ቤት ውስጥ ፖሊሶች ይመጣሉ ማለት ነው። ፖሊሶች መጥተው ቸንደራ ላይ በጣም ይተኩሱባታል፣ ሊገሏት ሞከሩ። ከዛ ቸንደራ ደግሞ ሁሉንም ቀጠቀጠችና
ሰኒ በሚመጣበት ሰዓት ላይ ሰኒን እያወራች እያለ የሆነው መጥቶ ልቧ ላይ ተኩስባታል። በዚህ ሁኔታ ላይ ቸንድራ ትወድቃለች ማለት ነው። ከዛ ቸንድራ ወድቃ ሂድ ሰኒ ሂድ፣ በቃ ሂድ አንተ ትለዋለች። ሰኒ ሄደ። ከዛ ሰኒ ያንን ደም ይዞላት መጣ። ኦ ኔጌቲቭ ደሙን ይዞ መጣና ሰጣት። ከዛ በኋላ እሱ ላይ በሚተኩስበት ሰዓት ያኛው ሰውዬ እሷ ደሙን ጠጥታ ተነሳች ማለት ነው። ልክ ሁሉንም ቀጥቅጣ ከጨረሰች በኋላ ፖሊሱ ይመጣል። ልክ ፖሊሱ ሲመጣ ቸንድራ ያ ኃይል ልታጠፋበት ስለፈለገች ጩቤ ይዛ ልትገለው ወሰነች ማለት ነው። ጩቤ ይዛ ደብቃ ልቡን ልትወጋው ስትል ፖሊሱ ይይዝባታል ማለት ነው። ደካማ ጎኔ ልቤን ከወጋሽኝ ብቻ ነው እኔ ልሞት እንደምችል ይህንን አውቄያለሁ ይላታል ማለት ነው። በዚህ ሁኔታ ላይ ደበድባታል። ልክ እሷን ከደበደባት በኋላ እሷን ይይዛትና ከበር መስኮት ጋር በሚያጋጭበት ሰዓት ላይ ብርሃን ይገባል። ልክ ብርሃኑ ገብቶ እሷን እያወራት እያለ የቸንድራ እጅ መቆሳሰል ይጀምራል። ምክንያቱም የእሷ ኃይል ፀሐይ አይወድም። የእሱም ኃይል ከጊዜ በኋላ ፀሐይ የማይወድበት ሰዓት ይመጣል። እሷ ግን ሁሉም ነገር ኃይሉን ስለምታውቅ ራሷን መቆጣጠር ትችላለች እና ቀን ቀን ስራ ራሱ አትሰራም ነበር ማለት ነው። ስለዚህ ፖሊሱ ያንን በሚመለከትበት ሰዓት ላይ ፊቷን የባሰ ፀሐዩ ላይ ያስጠጋባታል ማለት ነው። ከዛ የእሷን ፊት መቆሳሰል ሲጀምር በዚህ ጊዜ ላይ እሷ ትጮኻለች። ልክ ስትጮህ ሰኒ ይተኩስበታል ማለት ነው ፖሊሱ ላይ። ከዛ ልቡ ላይ ሲተኩስበት ፖሊሱ ይወድቃል ማለት ነው። ፖሊሱ ሲወድቅ ከዛ ሄዶ ሰኒ ቸንድራን ያነሳታል ማለት ነው። ቸንድራን በሚያነሳበት ሰዓት ላይ እሷ ኃይሉን ልታጠፋ ስለፈለገች ለናይጄል ቢላውን አቀብለኝ ትለዋለች። ቢላውን ሊያቀብላት ሲል ፖሊሱ ተነስቶ ሄዶ ናይጄልን ይዞ ልገለው ነው ይላታል። እሱን ተወው ትለዋለች። እኔማ እሱን ምንም አላደርገውም፣ አንቺን ነው እኔ ልገልሽ የምፈልገው፣ የአንቺን ኃይል ላጠፋ ፈልጋለሁ ይላታል። ከዛ በኋላ እሷን ሊገላት ሲል ፖሊሱ እሷን ሊገላት ሲል ሰኒ ይገባል ማለት ነው። ሰኒ በሚገባበት ሰዓት ላይ ደግሞ ቬኑ ደግሞ ይገባል። ከዛ ፖሊሱ ሄዶ ቬኑን ልክ በሚወጋበት ሰዓት ላይ ቸንድራ ትናደድና ያንን ጩቤ ከቬኑ ላይ ነቅላ ፖሊሱ ልብ ላይ ትወጋዋለች ማለት ነው። በዚህ ሰዓት ላይ ፖሊሱን ትገለዋለች ማለት ነው ቸንድራ። ከዛ ወደ ሬሳ ክፍል ያስገቡትና ይቆልፉበታል። ያ እንደዛ አይነት ፓወር ያላቸው ሰዎች የነበራቸው ሰዎች ልክ ከተገደሉ በኋላ ወደሚገቡበት ቦታ ታስገባዋለች። ከዛ በኋላ ቸንድራና ሰኒ ይለያያሉ ተቃቅፈው በጥሩ ሁኔታ። ይህንን ፊልም እናንተ እንድታዩት ጋብዣችኋለሁ። ሞራል አልሆናችሁኝም። ሞራል እንድትሆኑኝ ደግሞ ሰብስክራይብ ብታደርጉኝ ደስ ይለኛል። ያው አሪፍ ፊልም ነው። ይህንን ፊልም ብታዩት ጸዴ ፊልም ነው። ይሄኛው ፓርት 1 የሚባለው ነው። ያው ሙሉ ፊልም ነው። ቀጣዩ ክፍል በሚወጣበት ሰዓትም ስለማወጣላችሁ ያው ተከታታይ ብትሆኑ ከኔ ጋር በጣም ደስ ይለኛል። ለዛም ደግሞ እናንተ ማድረግ የምትችሉት ሰብስክራይብ እንድታደርጉኝ ለምናችኋለሁ። ይመቻችሁ ውድ ቤተሰቦቼ። እናንተ ካላችሁ እኔ ምን ሆናለሁ? ሰብስክራይብ ካደረጋችሁ እደሰታለሁ። ለማንኛውም ይመቻችሁ።